በእውነት ቅዱስ ሚካኤል ኢትዮጵያን ማትምራት እስከመቼ ነው ይበልልን። ይህችን ሀገር ማትምራት እስከመቼ ነው ይበል። በእውነት ይሰማዋል እግዚአብሔር አይሰማው? ሰይጣን ክፉ ሆኖ ለምኖ ከተሰማ ሚካኤል ደግ ሆኖ ለምኖ እንዴት አይሰማም? ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ካጠገባችን ነው ያለው። ፈጣን ጠባቂዎችን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እኔ መላእክትን የሚጠሉ ሰዎች በእውነት ልቡና ይስጣቸው። ምክንያቱም መላእክት የሌሉበት ክርስትና የለም። ሰዎች ለሚካኤል ሲሆን የሚያነሱትን ጥያቄ ለሰይጣን ሲሆን ያነሱ። መላእክትን ጠልተህ አይሆንም ያለነሱ። እግዚአብሔር ቢፈቅድልህ ደግሞ ወደ እግዚአብሔር መንግሥት ስትሄድ ከነማን ጋር ነው የምትኖረው? አሁን እዚህ ምድር ላይ ሚካኤል ሲባል ደስ የማይለው ሰው ሰማይ ቤት ሄዶ ከማን ጋር ሊኖር ነው? ወይስ እዛም ለብቻ አዳራሽ መስራት ይቻላል? አይቻልም። እግዚአብሔር ልቡና ይስጣቸው። ሰይጣን የሚል መዝሙር ይዘምራሉ ጎረቤቶቻችን። አሁን ሰይጣን ተቃጠለ፣ ሰይጣን እንዲያረኩ፣ ጠላቴ እንዲያረኩ የሚል 1000 መዝሙር አላቸው። ሰይጣን ደስ አይበል የሚል መዝሙር ይዘምራሉ። ሚካኤል ደስ ይበል ሲባል ግን ይናደዳሉ። ሰይጣን ከኔ ዞር በል የሚል መዝሙር አላቸው። ናና ሚካኤል ናና ተብሎ ሲዘመር ለምን ይናደዳሉ? ሚካኤል ወደ ሁላችን ይምጣልን። ምእመናን አመስግኑት ቅዱስ ሚካኤል።